የተአምራት አምላክ ተአምረኛ ደራሲ ታምራት ኃይሌ ተራኪ ዳዊት ወርቁ ከአሽከርነት ወደ ሊስትሮነት ክፍል 5 ኑሪ የሊስትሮ ዕቃውን ገዛልኝ። አሁን ችግሩ የት እንደምውልና የት እንደማድር አለማወቄ ነው። ቀጥሎም እስቲ እዚህ ተክለ ሃይማኖት በራፍ ላይ ሞክር አለኝ። የሊስትሮ ዕቃዬን ይዤ ወደ ቤተ ክርስቲያኑ ደጃፍ ስጠጋ ቀድሞ ቦታ የያዙ ሊስትሮች አናስጠጋህም አሉኝ። ምንም አላወላወልኩም። ሊስትሮዬን እንደያዝኩ ወደ አዲሱ ቄራ አቅጣጫ መራሁ። ወደ አዲሱ ቄራ አቅጣጫ ለማሰብ ምክንያት የሆነኝ ቀደም ሲል የጠቀስኩት ወንድሜ መኖሪያ አካባቢው በዚያ እንደሆነ መስማቴ ነበር። ከዚያ ወንድሜ ጋር ሊያገናኘኝ የሚችል አመቺ ሁኔታ አልነበረምና ቀስ ብዬ ወደ አንድ ጠጅ ቤት ደጃፍ ተጠጋሁ። የጠጅ ቤቱ ስም ዘብሬ ጠጅ ቤት ይባላል። ይሄ ጠጅ ቤት በወንድማማቾች በጋራ የሚተዳደር ሲሆን ኃላፊ ሆኖ የሚሰራው ደግሞ የአቶ ዘብሬ ታናሽ ወንድም የሆነው አቶ አስፋው ነው። ሌሎች ሰራተኞችም ሲኖሩ በተለይ በምግብ አስተናጋጅነት የሚሰራው ደንድር የተባለ በእድሜ ከኔ ብዙም የማይርቅ ልጅ ነው። ወደ ጠጅ ቤቱ በራፍ ተጠግቼ ገቢና ወጪ ሰዎችን እግር መቀላወጥ ጀመርኩ። በመጀመሪያው ቀን ምን ሰርቼ ምን ያህል ገቢ እንዳገኘው አላስታውስም። የማስታውሰው ቢኖር በቀኑ መጨረሻ መሻሹ ላይ ቀደም ሲል የጠቀስኩትን ደንድር የተባለ ልጅ ጠጋ ብዬ ማደሪያም ይሁን ዘመድ የሌለኝ ሰው መሆኔን እንደነገርኩት ነው። ሲመልስልኝም አይዞ እዚህ ቆይና ባለቤቶቹ አምሽተው ወደ ቤታቸው ሲሄዱ አስገብቼ አሳድርሃለሁ አለኝ። ከዚያም እስኪመሽልኝ ድረስ ደጃፉ አካባቢ ወዲያ ወዲህ ስል ቆይቼ ግቢው ሰው አልባ ሲሆንልኝ ደንድር ዘንድ ተጠጋሁ። እሱም የማርና የስኳር መጋዘን ውስጥ አስገብቶ አሳደረኝ። ግን የሰጠኝ ማስጠንቀቂያ ከ12 ሰዓት በፊት ጠዋት ተነስቼ መውጣት እንዳለብኝ ነበር። በዚህ ሁኔታ ከጠጅ ቤቱም ከደንድርና ሌሎች የበታይ ሰራተኞች ቆይቶም ከኃላፊው ከአቶ አስፋው በመጨረሻም ከዋናዎቹ ባለቤቶች ጋር ተግባባሁና በግላጭ መውጣትና መግባት ጀመርኩ። በኋላም አንዳንድ ጥቃቅን ስራ ለምሳሌ ጧት የመጠጫ አዳራሹን መወልወል፣ ብርሌ ማጠብ፣ ቡና ማፍላትና የመሳሰሉትን ስራዎች በመስራት ቤተሰብነቴን አስመሰከርኩ። ደንድር የምግብ አስተናጋጁ ሙስሊምና አንዳንዴም ቃልቻነት የሚሞካክረው ልጅ ነው። ሐሙስ ማታ ጫት የቃመ እንደሚያደርግ ገልጾልኝ አብሬው እንዳድርና ዱዓም ወይንም ጸሎት እንደሚያደርግልኝ ነገረኝ። እኔም ጫትና ቡና ገዝቼ ጀባ አልኩት። እሱ ጫቱን እየቃመ ሲተፋብኝና ሲመርቀኝ መልካም እድሎችን ሲመኝልኝ እኔም እየሰማው አሜን አሜን ስል አደርን። ቡና አፊው ካዳሚው እኔ ነበርኩ። ይህም አምልኮ በየሳምንቱ ቀጣይ ሆነ። በነገራችን ላይ ካስተዳደጋችን ጀምሮ ጫት መቃም ከሃይማኖተኝነትም ስለሚያስቆጥርና ሱስም ብጤ ስላለብኝ በማገኛት ትንሽ ሳንቲም ምግብ ሳይሆን ጥቂት የጫት ቀንበጦችን ገዝቼ መንገድ ዳርም ቢሆን ቁጭ ብዬ መቃም ልማዴ ነበር። ከዚህ ሌላ በ24 ሰዓታት ውስጥ ቀለቤ አንዲት ዳቦ ነበረች። በሰፈሩ የታወቀ ኮነና ልቤ ተብሎ የሚጠራ ዳቦ ነበር። የኮነና ልቤ ዳቦ በዛሬው የቃሊቲ ዱቄት ፋብሪካ ይዘጋጅ ነበርና ዛሬም ድረስ ያለ ግሩም ዳቦ ነው። የሚገዛው በ0.10 ሳንቲም ሲሆን ይጣፍጣልም ያጠግባልም። አንዳንዴ የምግብ ፍላጎት ለመቆለፍ ሲታሰብ ዳቦው ይሰነጠቅና ዘይትና ስኳር በውስጡ ተደርጎ ይበላል። ይህም ለሚቀጥሉት 24 ሰዓታት የምግብ ፍላጎት እንዲጠፋ ሲታሰብ ነውና ብዙውን ጊዜን በዚህ ኖር ነበር።
ቆይቶ ግን ጫት መቃሚያውም ዳቦ መብያውም እስኪጠፋ ድረስ የሊስትሮ ገበያ ደከመ። የጠጅ ቤቱን ኃላፊ አቶ አስፋውን እባክን ጋሻ አስፋው ምንም ገበያ ስለሌለ የምበላውም የለኝም 2 ብር ብታበድረኝ ጋዜጣ ዞር ነበር አልኩት። አቶ አስፋውም አርፈ ጫማን ጥረግ ያላቅማትን ጠራራ ጋዜጣ ለማዞር ብዙ ዕውቀት ይጠይቃል አለኝ። እኔም እንዴ ጋሼ ጋዜጣ ማዞር እኮ ምንም ትምህርት አያስፈልገውም። ጋዜጣ ከየት እንደሚመጣ ልጆች ነግረውኛል። አዙሬ መሸጥም አይቸግረኝም። 2 ብር ብቻ ስጠኝ በየቀኑ የሸጥኩትን ላንተ ሰጣለሁ አልኩት። በቁጣ የለኝም አለኝ። በጣም አዘንኩ። እርግጥ ነው ጠጅ ቤቱ መጋዘን ውስጥ አድራለሁ። ዳሩ ግን እኔም እኮ ብዙ ስራ እሰራላቸዋለሁ። አሁን ለዘመድ ቢሆን ከዚህ በለጠ አያደርጉም። እኔ ባዕድ ስለሆንኩ ነው አይደል አልኩና አለቀስኩ። በኋላም ለደንደር ነገርኩት። እሱም አይዞ እኔ ሳገኝ እሰጥሃለሁ ብሎ አጽናናኝ። ምዕራፍ 2 በለጋነት ወደ ወንጌል እውነት 5 ሊነጋልኝ ሲል። በዚህ በብቸኝነት በረሃብና በክፉ መናፍስት ተጽዕኖ ስር ሆኜ ባለሁበት አንድ እሁድ ጠዋት ከተኛሁበት ቀዝቃዛ ሲሚንቶ የማር መጋዘን ተነስቼ ፊቴን በውሃ በስ አድርጌ የሊስትሮ ዕቃዬን አንጠልጥዬ ወጣሁ። ከፊት ለፊት በሚገኘው ሜዳ ላይ የአካባቢው ወጣቶች የእግር ኳስ ግጥሚያ ያደረጉ ነበር። ወቅቱ ክረምት ነበርና ሜዳው በኃይል ጨቅይቷል። ከሜዳው በአንደኛው በኩል ዳር ላይ ቁጭ ብዬ ማውጠንጠን ጀመርኩ። እግዚአብሔር ለምን ሰውን ሁሉ እኩል አድርጎ አልፈጠረም? በተለይ የሀብታምና የድሃ ልዩነት በዚህ ምድር መኖር ትክክል አይደለም። አሁን እነዚህ ልጆች ይህን መሰለ ንጹህ ልብስ ለብሰው በዚህ ጭቃ ይቦካሉ። እንደዚህ በጭቃ የለወሱት ልብስ በሰራተኛ ይታጠብላቸዋል። ደግሞም አንድ ጠቃሚ ሥራ ሲሰሩ እንደዋሉ አይነት በመሳሳት ገብተው ሊበሉ ነው። እኔ ደግሞ እንኳንስ ሁሉ ሊሆንልኝ የምጎርሰውና የማድርበት እንኳን የለኝም። በእውነት
ዛሬ ደግሞ በከተማ በየትኛውም ስፍራ ያገኘኝ ሰው ያጣፋኛል። ከገጠር እንደመጣው ወንድሜ ቤት ስኖር አንድ ምሽት ወንድሜ ከሚስቱ ጋር ሲጣላ ለገላግል ገብቼ ጋሼ ምን ሆናችኋል ስል ዞር ብሎ ያሳረፈብኝ ጥፊ ፊቴን ወደ ጀርባዬ ያዞረብኝ ያህል ትዝ ይለኛል። ከዚያም አዝሮኝ ሄጄ ስቀመጥ ተንደርድሮ መጥቶ ጥብቆዬን ከትከሻዬ ላይ ጨምድዶ በመያዝ ከቤት አውጥቶ የቆሻሻ መውረጃ ቱቦ ውስጥ ይወተፈኝን መቼም ቢሆን አልረሳውም። ያቶ ጌታቸውን ድብደባም ቀደም ሲል ተርኬያለሁ። ካቶ ጌታቸው ቤት መሮኝ ወጥቼ የገባሁበት ሌላው አሰሪም በብርጭቆ ሰበርክ ሰበብ ከመሬት አፍርጦ እንደረገጠኝ ገልጫለሁ። አሁን ደግሞ የዚህ ኳስ ተጫዋች ጎረምሳ የባሰ ጨለማዬን አከበደው። በነገራችን ላይ ይሄን ሁሉ የምለው በዚያን ወቅት ከእግዚአብሔር ሐሳብ ውጭ የሚመላለሱ በመሆናቸው ሰዎች የሚሰሩትን አያውቁምና ለትውስታ ያህል አነሳሁት እንጂ ቂም እየቆጠርኩ እንዳልሆነ አድማጭ ልብ ይበል። ተስፋ ቢስነቴና የፈሰሰብኝን መዓት እየዘረዘርኩ እርርድብን እያልኩ ሳለሁ ነበር አንድ ድምጽ የተሰማኝ። ተነስ ወደ ቤተክርስቲያን ሂድ የሚል። ቤተክርስቲያን አልኩ በሆዴ። የማውቀው የሚመስለኝ ግን እገሌ ብዬ ስሙን ልጠራ የማልችለው ሰው ድምጽ ግን አልቀጠለም። ማሰላሰል ቀጠልኩ። አገር ቤት ያለው አባቴን ተከትዬ ማህበር ያለበት ቤትና ንግስ ያለበት ቤተክርስቲያን አልፎ አልፎ ሄድ ነበር። ወደ ከተማ ከመጣሁ በኋላ ግን እንዲህ አይነት እድል አጋጥሞኝ አያውቅም። ደግሞስ እዚህ አካባቢ ቤተክርስቲያን ይኖራል እያልኩ ወደ ጠጅ ቤቱ አመራሁ። ከዚያም ለደንድር እኔ የምልህ ከዚህ አካባቢ ቤተክርስቲያን አለ እንዴ አልኩት። እሱም እኔ የማውቀው ጎፋ ገብርኤል ነው አለኝ። አቅጣጫውን ጠየቅኩት። አመለከተኝ። ሊስትሮዬን አንድ ጥግ አስቀመጥኩና ገሰገስኩ። ሲጠፋብኝ እየጠየቁ ጎፋ ገብርኤል ደረስኩ። ገብርኤል ቤተክርስቲያን ዋናው በራፍ እንደደረስኩ ዘበኛው ተመለስ አለኝ። ምክንያቱም ትንንሽ ልጆች እየገቡ ህዝቡ አውልቆት የገባውን ጫማ ስለሚሰርቁ መሆኑን ነው በኋላ የተረዳሁት። አትገባም እንደተባልኩ ወደ ኋላ ተመልሼ በመተገስ እንደቆምኩ ወደ ኋላ ስመለከት አንድ ቤተሰብ አጀብ ብሎ
ጥቃቅን ጉድለት ባሻገር በላያቸው የሚታየውን የእግዚአብሔርን ክብርና የመንግስቱን ውበት ቢያውቁት ኖሮ እግዚአብሔርን ምን ያህል ያከብሩት ነበር ይሆን? ይህንን ውበት በውስጥ ካሉት ይልቅ የሩቆቹ የበለጠ ያውቁታል። በእነዚህ ክርስቲያኖች ላይ ባየሁት ውበትና ሞገስ እየተደነኩ ሳለ ለሁለተኛ ዙር ፕሮግራም ተመልሰው ቃለ አሁንም ፈጠን ብዬ ምንድነው የሚለበስ ሰላምታ ተለዋወጥን። የአይኑ ቆብ ገና በደንብ አልተከፈተም። በእጁ የያዘውን ጃኬት ለማጥለቅ እየታገለ ወጣልኝ።
ይህ ልጅ አዲስ ነው፣ ደግሞም ያመዋል፣ ይጸለይለት አላቸው። ሁለቱም ወገኖች ጠጋ ብለው ምን ነው የሚያመህ አሉኝ። ከልጅነቴ ጀምሮ ያሳለፍኩትን መራራ ህይወት በዝርዝር ነገርኳቸው። በንግግር የመጨረሻ ላይ ሁለቱም ወገኖች እጃቸውን ያሳርፉበት ቀኝና ግራ ትከሻዬ ከዳኝ። እንዲያውም ተገንጥሎ ወርዶ ከአንገቴ በላይ ያለው አካሌ ብቻውን የቀረ መሰለኝ። ወዲያው ወደ ቅዠት ዓለም ሰመጥኩ። አንዴ ከተራራ አናት ተነስቼ ቁልቁል ስሮጥ፣ ሌላ ጊዜ ደግሞ ቀድሞ እንደምሆነው ከዛፍ ላይ ወጥቼ ተመልሼ እየተምዘገዘኩ ስወድቅ፣ ሌላም ብዙ ልዩ ልዩ ትዕይንት ሳይቆይቼ ብንነስል ፍጹም ሁኔታው ተለውጧል። ለካ ታላቅ ድምፅ አልባ ኦፕራሲዮን ተካሂዷል። ያ ከ15 ዓመታት ላላነሰ ጊዜ ያኮራመተኝም ያንከራተተኝም የዛር መንፈስ ተወግቶ ወጥቷል። አተነፋፈሴ በሴኮንዶች ያህል የረዘመ ይመስለኛል። በእረፍት ስሜት ከመጥለቅለቄ የተነሳ ቀስ ብዬ ነው የምተነፍሰው። ከመሬቱ ላይ አንስተው ወንበር ላይ አስቀመጡኝ። መሳቅ ጀመርኩ። ምን ነው አሉኝ። ደስ ብሎኛል፣ እግዚአብሔር ይመስገን። ግን ይሄ የቅድሙ ቤት ነው? አዎ። ተለወጠብህ እንዴ? አሁን ቤቱም እናንተም በጣም ታምራላችሁ ስል ከግርምታ ጋር መለስኩ። ቤቱንም እነሱንም ምንና ምን እንዳሳምራቸው በቀስታ አስረዱኝ። የንስሐ ጸሎት አጸለዩኝ። እኔም በተለዋወጡ ሁኔታዎች ምክንያት መደነቄን ቀጥያለሁ። ሳቅ ሳቅ፣ ፈንድቅ ፈንድቅ ይለኛል። እንግዲህ በየሳምንቱ እየመጣችሁ ተከታተሉ፣ ይህችን መጽሐፍ ቅዱስ ደግሞ አንብቡ ብላ ሴቷ ልጅ በኪስ የምትገባ አዲስ ኪዳን ሰጠችኝ። ከግድግዳው ጥግ ላይ ቀደም ብሎ ጉባኤው ሲዘምርበት የነበረ የመዝሙር መጽሐፍ ተደርድሯል። ወደዚያ እያመለከትኩ ከነዚያ መጽሐፎች አንዷን ብትሰጡኝ አልኩ። ወይ ይሄማ እዚህ የምንዘምርበት ስለሆነ የሚሰጥ አይደለም መለሰች ሴቷ። ስመጣ ይዤው እመጣለሁ እኮ እኔም መዝሙር መልመድ እፈልጋለሁ አልኩ። በል እንግዲህ እንዳትጥለው፣ ስትመጣም ይዘው መምጣት እንዳትረሳሽ አለችኝ። መቼም በዘመኑ ነፍስ ውድ ስለነበር ቅር ብሎኝ በዚያው እንዳልቀር ያደረጉልኝ ማባበያ እንጂ የመዝሙር መጽሐፍ ለስብሰባ የመጣ ሁሉ ተከፋፍሎት የሚሄድ ሆኖ አልነበረም። ለማንኛውም ሁሉንም በደስታ ተቀብዬ ከወልዱ ጋር ወደ ሰፈራችን ጉዞ ቀጠልን። በመንገድ ላይ ለወልዱ ብዙ ማውራቴን አስታውሳለሁ። ባየሁትና በሕይወቴ ላይ በተከናወነው ታሪክ መደነቄን ከቁጥጥር ውጭ ሊያደርገኝ ምንም አልቀረውም ነበር። ኃጢአተኛ ሲድን እግዚአብሔርና መላእክቱ ሲደሰቱ፣ ኃጢአተኛው በራሱ መዳን የማይደሰትበት ምክንያት ምን አለ? አቤት ደስ የሚል የኢየሱስ መንፈስ ወደ ላይ ከፍ አደረገኝ፣ ኃጢአቴ ተፍቆልኛል። ሃሌሉያ ዘምራለሁ፣ ክብር ለስሙ። 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 የጥንት መዝሙር። እየተጓዝን እያለን የሰማሁት ስብከት ትዝ ይለኝ ነበር። ሐና የጸሎት ጊዜና ቦታ እንዳልመረጠች ሁሉ የትም ሆነን ብንጸልይ እግዚአብሔር ይሰማናል የተባለው ነገር ለኔ ፍጹም አዲስ ነበር። በልጅነቴ አልፎ አልፎ አባቴን ተከትዬ የሚሄድበት ኪዳነ ምሕረት ብቻ ነበር የእግዚአብሔር መኖሪያ ቤት የሚመስለኝ። ታዲያ እግዚአብሔር የትም የሚሰማ ከሆነ ለምን እዚህ መንገድ ላይ ቆም ብዬ አልጸልይም የሚል ነገር ይሰማኛል። ደግሞም ጎዳናው ላይ በቀኝ በግራ የሚያልፈው ሕዝብ ምን ይለኛል እላለሁ። ወልዱ እያወራልኝ እንደነበር አስታውሳለሁ። ዳሩ ግን እኔና ወልዱ በተለያየ ዓለም ውስጥ ነበር የምንገኘው። ወልዱ ቀደም ሲል ይህንን ስፍራ ያዘወትር የነበረ ቢሆንም በእምነቱ ብዙም አልገፋበትም። በዚህ ወቅትም እኔን ለመርዳት መጣ እንጂ ለራሱ ብዙም ያሰበበት አይመስልም ነበር። እኔ ደግሞ የምፈልገው ቀደም ሲል የሰማሁት የእግዚአብሔር ቃል እንዳይረሳኝ ነው። ወልዱ ደጋግሞ ያንኑ ቢያወራልኝ እንዴት ወድ ነበር።
እኔ በጥገኝነት ወልዱ በቋሚነት ወደምንኖርበት ሰፈር ደረሰን። ከመለያየታችን በፊት በሚቀጥለው ሳምንትም አብረን እንድንሄድ ለመንኩት። እሺ በተለመደው ሰዓት 12 ሰዓት ላይ ናና ቀስቅሰኝ አለኝና ተሰነባበትን። ቀኑን በሙሉ የተቀበልኩት አዲስ ህይወትና ያገኘሁት ፈውስና ነጻነት የፈጠረልኝ የደስታ ሲቃ ከውስጥ የጠጅ ቤቱ ውስጥና ዙሪያ ጠረንና ወደዚያ የሚገቡና የሚወጡ ሰዎች ትንፋሽ ከውጭ ሲጋጩብኝ ዋሉ። በዚሁ ከእስራቴ በተፈታሁበት መጀመሪያው ቀን ይሁን በሳምንቱ እሁድ ተዘነጋኝ እንጂ አንድ አዲስ ነገር ሆነ። መንጋቱ ታወቀኝ።